የበዛ ጸጋ የተትረፈረፈ በረከት የሰላም ወዳድ ትጉህና ታታሪ ህዝቦች ባለቤት የጋሞ ዞን የዞኑ ሰላማዊነትና ልማት ወዳድነት ነዋሪው ብቻ የሚናገረው ሳይሆን ከጎረቤት እስከ አገር መሪ የሚመሰክሩት ሐቅ ነው። ማላሊዛ አርባ ምንጭ ሃሹ ሳሮዮታ በዚህ ታላቅ ቀን በዚህች ውብ ከተማ ፍቅር በተሞላው የጋሞ ህዝብ መካከል መገኘት ከበዓል በላይ ክብር ስለሆነ እንኳን ደስ ያላችሁ ለማለት እወዳለሁ። የኢትዮጵያ ብልጽግና የሚረጋገጠው ደግሞ በስራና በስራ ብቻ እንደሆነ ለማመን የሚፈልግ ሰው አምናና ዘንድሮ አርባ ምንጭን ቢያወዳድር ስራ እንዴት ሀገር እንደሚቀይር ማስተዋል ስለሚችል የጋሞ ዜጎች ነዳጅ ወርቅ አላገኙም። ነገር ግን ተደምረው አጽድተው ተክለው ከተማቸውን አስውበው የኢትዮጵያ ኩራት መሆናቸውን በድጋሚ ማሳየት ስለቻሉ ሶዶች፣ ዲላዎች፣ ወላይታዎች፣ ቦንጋዎች፣ ሌሎች በዚህ አካባቢ ያሉ ከተሞች የአርባ ምንጭን ፈለግ በመከተል ከተማቸውን ማጽዳት፣ ዛፍ መትከል፣ ማስዋብ ለቱሪስት ምቹ መናገሻ እንድትሆን የሰላም ባለቤት መሆንን ከአርባ ምንጮች እንዲማሩ በዚሁ አጋጣሚ ጥሪን ማስተላለፍ ፈልጋለሁ። ጋሞች እንዳትሰለቹን፣ ደጋግመን እንመጣለን። ውቦች ስለሆናችሁ ፍቅር ስለምታቁ፣ ሰላም ስለምትወዱ፣ እንግዳ መቀበል ማብላት ስለማይሰለቻችሁ፣ ምድራችሁም እጅግ ያማረና ውብ ሀገር ስለሆነ ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያንም መናገሻ ሆናችሁ እንዳማረባችሁ እንድትዘልቁ የፍቅርና የሰላም ምሳሌ እንድትሆኑ ይህ ደግሞ እንዳይወሰድባችሁ በታላቅ ፍቅርና ትህትና ላሳስባችሁ እፈልጋለሁ። በጋሞ ዞን ከ20 በላይ መዋቅሮች ያሉ ሲሆን እያንዳንዳቸው መዋቅሮች የየራሳቸው የሆነ የታወቀ ጸጋና በረከት አላቸው። ሁሉም መዋቅሮች ማለት በሚቻል ደረጃ በሶስቱም የአየር ጸባዮች የተከፋፈለ ማንነት አላቸው። ቆላ፣ ደጋና ወይና ደጋ። ይህ ደግሞ ለግብርናው ትልቅ አቅም ነው። ለሰብል ምርትና ለእንስሳት እርባታ እንዲሁም የንብ ማነብ ስራን ጨምሮ በደቡብ ኢትዮጵያ ክልል በከፍታው ከላቀው ከጉጌ ተራራ
በዝቅታ ስፍራነት እስከሚታወቀው የቢልቦ ፍል ውሃ ድረስ በዞኑ ይገኛሉ። የሁለት አሳ አምራች የሆኑ ሐይቆች የአባያና የጫሞ ሐይቅ መገኛም ነው። የነ ኤሊ ገብርኤል፣ ብርብር ማርያም፣ ቃራ ማርያምን የመሳሰሉ ጥንታዊ ገዳማት መገኛ፣ የጥንታዊ የሰው ዘር መገኛ፣ የሞታ ዋሻ ባለቤትም ነው የጋሞ ዞን። የአርባዎቹ ምንጮች የምንጮቹ መፍለቂያ የሆነው ደን እነ ሱታ ፑልቶ፣ ጦሳ ኬታ፣ ታምፒ ዙማ፣ ዶልጃ ሰንሰለታማ ተራራ፣ ሞጎ ቃቃና የግዲቾ ደሴቶችን ጨምሮ ሌሎች በርካቶች የዞኑን የቱሪዝም እምቅ አቅም ያሳያሉ። በበጋም ሆነ በክረምት የሚፈሱ ትላልቅ ወንዞችና ጅረቶች የዞኑ አይነተኛ መገለጫዎች ናቸው። ዞኑ ባደረገው የአለኝታ ጥናት መሰረት በማዕድን ሀብት የበለጸጉ በርካታ መዋቅሮችንም መጠቃቀስ ይቻላል። የብልጽግና መንግስት ለሁሉ አቀፍ ብልጽግና አጋዥ ለሆኑ ዘርፎች ልዩ ትኩረት በመስጠት በጀመራቸው ስትራቴጂክ አካሄዶች እንደ አገር የሚታዩ ለውጦች ተመዝግበዋል። ከተስፋ ብርሃን ተጨባጭ የሆነውን ብርሃን ወደ መጨበጥም ተደርሷል። የህዳሴው ግድብ ግንባታ መጠናቀቅን ጨምሮ ሌሎች በርካታ ማሳያዎችን መጠቃቀስ ይቻላል። እንደ አገር ብቻ ሳይሆን እንደ ዞንም በሁሉም መስክ ማለት በሚቻል ደረጃ አይነግቡ የሆኑ ለውጦች ተመዝግበዋል። ለውጡ መንግስት ከመጣ ወዲህ እንደ አገር እንደ ክልልም እንደ ዞን ወረዳና ቀበሌ እንዲሁም በየቤተሰብና በህዝባችን በማህበረሰባችን ተጨባጭ የሆኑ ለውጦች ተመዝግበዋል። እነዚህ ለውጦችም ደግሞ በየደረጃ ያለውን ህብረተሰባችንን ተጠቃሚ ያደረጉ ይገኛሉ። ለማንሳት ያህል እንደ ሀገር በግብርናው ሴክተር ግብርና የአጠቃላይ ሀገር ምርት ትልቁን ድርሻ የሚይዝ ነው። እስካሁን በመጣንበት በዚህ ሂደትም መንግስታችን የሀገር በቀል ኢኮኖሚ ሪፎርም በመስራት በተለይም ዘርፎችን ለይቷል። ትኩረት ሊሰጥባቸው የሚገቡ ዘርፎች አንደኛው ግብርና ነው። ግብርናውን ትራንስፎርም ማድረግ አለብን። ትራንስፎርም ማድረግ ማለት አርሶ አደራችን ከሚያመርተው ምርት 75 በመቶን ለገበያ ማቅረብ ማለት ነው። ስለዚህ ቀሪው 25% ነው ለፍጆታ የሚጠቀመው። 75%ን ለገበያ ማቅረብ ሲጀምር ግብርናው ትራንስፎርም አድርገዋል። ከዚሁ ጋር የሚያያዘው የገጠር ትራንስፎርሜሽን ነው። ግብርናውን ትራንስፎርም ሲሆን ለገጠር ትራንስፎርሜሽን ደግሞ ትልቅ መነቃቃት የሚፈጥር ነው የሚሆነው። ይሄ ማለት በሁለንተናዊ መልኩ ገጠር በመንገድ፣ በጤና፣ በትምህርት፣ በሁሉ መስክ የግብርና ትራንስፎርሜሽኑን ጨምሮ ለነዋሪዎቹ ምቹ የሚሆንበት አጋጣሚ ይፈጥራል። ስለዚህ ግብርናና ገጠርን ትራንስፎርም ማድረግ የመጀመሪያው ቀዳሚ ተግባር ነው። ከዚህ አንጻር እንደ አገርም የተሰሩ ለምሳሌ ከስንዴ ጋር ተያይዞ ቀደም ሲል አገራችን ስንዴን በተለይም ከውጪ ነው የምታስገባ የነበረው። በአሁኑ ሰዓት ሙሉ በሙሉ ስንዴን ወደ አገር ውስጥ ከማስገባት ይልቅ ወደ ውጪ መላክ የተጀመረበት፣ ከቡና አንጻርም የተሰሩ ስራዎች በጣም እጅግ አበረታች ናቸው። ባልተለመደ ሁኔታ በመጠንም ለአገር ከሚያስገባው ምንዛሬም እጅግ ከፍ ያለ ትኩረት ያገኘ እንደመሆኑ መጠን በዚህም ዘርፍ ላይ የተመዘገበው ውጤት እጅግ የሚበረታታ ነው። ሌላኛው በእንስሳት ዘርፍም በተለይም አገራችን ያ በአፍሪካ
በዳልጋ ከብት በቁጥርም በጣም ከፍተኛ ቁጥር የያዘች ናት። ከዚህ ዘርፍም በአሁኑ ሰዓት የተሰጡ የገበያ እድሎችን በመጠቀም የበግ የፍየል ስጋ ወደ ተለያዩ ዓለማችን ሀገራት መላክ ተጀምሯል እና ይሄ የውጭ ምንዛሪ ከማስገኘት አንጻር ትልቅ የሚባል ስራዎችን የተሰራ ነው። ሌላኛው በዚህ ሊጠቀስ የሚገባው በተለይ አገራችን እስካሁን የአፈር ማዳበሪያ ከውጭ ስታስገባ እንደነበረና በዚህ ዘርፍ ላይ ደግሞ ለዘርፉ ትኩረት ሰጠው የሚያሳየው በአሁኑ ሰዓት በአገራችን ትልቅ ሁለተኛው የህዳሴ ግድብ ፕሮጀክት የምንለው የማዳበሪያ ፋብሪካ ስራ ጀምሯል። ስለዚህ እነዚህ ድምር ውጤቶች አገራችንን በአፍሪካም ብሎም በዓለም ተወዳዳሪ ለመሆን ባለ ግዙፍ ኢኮኖሚ ለማድረግ የሚደረገውን እንቅስቃሴ በእጅጉ የሚያግዝ እና የሚደግፍ ነው የሚሆነው ማለት ነው። እንደ ሀገር በ2018 ዓመተ ምህረት ከተስፋ ብርሃን ወደሚጨበጥ ብርሃን ከተስፋ ብርሃን ወደሚጨበጥ ለውጥ በሁሉም ዘርፎች እምርታ ማምጣት አለብን የሚል ግብ ተቀምጦ ተጀምረዋል። ኦሎሞስት ጥሩ ውጤቶች እየታዩ ናቸው። ማሳያ የሚሆኑ እንደ ሀገር ትላልቅ ስራዎች አብነት ማንሳት ይቻላል። ለምሳሌ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቋል። እሱን መጠናቀቅ ተከትሎ ደግሞ ሌሎች ትላልቅ ፕሮጀክቶች ትናንሽ ስሞል ስኬል ኢኮኖሚዎችን ሲቦ ጎትቶ የሚወጡ ትላልቅ ፕሮጀክቶች ሜጋ ፕሮጀክቶች የተጀመሩበት አመት ነው ብሎ መውሰድ ይቻላል። ምክንያቱም 30 ቢሊዮን ዶላር ፕሮጀክት በአንድ ሀገር ሀብት መድቦ መሄድ ማለት ትልቅ አቅም ነው። ይሄ ወደሚጨበጥ ከተስፋ ብርሃን ወደሚጨበጥ ለውጥ ማሳየት የሚያስችል ነገር እየታየ ነው። ሀገራችን ኢትዮጵያ ባለፉት ስርዓታት ግብርና መር ኢንዱስትሪ በሚል ፖሊሲ ረጅም ጊዜ የቆየች ሲሆን በአሁኑ በለውጥ መንግስት የብዝሃ ኢኮኖሚ ስርዓት ተከትለን ነው እየሄድን የምንገኘው። በዚህ በብዝሃ ኢኮኖሚ ውስጥ ደግሞ ከቱሪዝም፣ ከማዕድን፣ ከአይሲቲ እንደዚሁም ከኢንዱስትሪ ጋር አብሮ ግብርና የሚሄድ ነው። ከዚህም ግን ግብርና አሁንም የኢኮኖሚ የጀርባ አጥንት ሆኖ ነው የሚገኘው ማለት ነው። የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት ከበጋ ስንዴ ምርት እስከ ኤክስፖርት ምርቶች ለውጦች ተመዝግበዋል። አንደኛው የጠቅላይ ሚኒስትራችን ኢኒሼቲቭ ሌማት ትሩፋትን ማየት እንችላለን። በቀበሌ በአባወራ ደረጃ ወጣቶች ተደራጅተው የዶሮ መንደር፣ የእንቁላል መንደር፣ የስጋ መንደር እነዚህ በተጨባጭ በየቀበሌው በገባንበት ንዑስ ይሄን ማየት የሚቻልበት በየደረጃው ህዝቡ ደግሞ ንቃት ያገኘው ትምህርት ተግባራዊ በማድረግ ደግሞ በዚህ በተለይም ውጤት እየተመዘገበ ነው የሚገኘው። ሌላኛው ክልላችን ፕሬዝዳንት ክቡር አቶ ጥላሁን ኢኒሼቲቭ የሆነው በአንድ ወረዳ አንድ ተራራ ማልማት፣ በዚህ ረገድም ወጣቶች ተደራጅተው ከዚህ ከምዕራብ አባያም እዚህ አርባ ምንጭ ዙሪያ ማየት እንችላለን። ሌሎችም በተመሳሳይ መንገድ በዚህ ደግሞ ተራራው ማልማት መጠበቅም ብቻ ሳይሆን ማር በዚሁ የምናገኝበት እድል ፈጥሯል። ስራ እድል ተፈጥሯል። በንብ ማነብ የተሰማሩ በርካታ ወጣቶችን እናገኛለን። ስለዚህ አንዱ የዚህ የሌማት ትሩፋት ኢኒሼቲቭ ታች ወርዶ ተግባራዊ የሆነበት፣ ሌላኛው በተለይ ከተረጅነት ወደ ምርታማነት በሚለው ከውጪ እርዳታ እናቆማለን ብለን በዚህ ሰኔ 30 ላይ ያበቃል። ራሳችን በምግብ ራሳችን መቻል፣ በግብርና ትራንስፎርሜሽን ስናስብ በምግብ ራስን መቻል ሳይሆን አምርተን ለገበያ ማቅረብ ነው። አመዛኙ አምርተን ማቅረብ ነው። ስለዚህ ከዚህ አንጻርም የተሰሩ ያሉ ስራዎች በተለይም በኩታ ገጠም እርሻ የሚሰሩ ስራዎች አበረታች ናቸው። አርሶ አደሩ በተመሳሳይ አካባቢ በተመሳሳይ ካላንደር ቴክኖሎጂን ከመጠቀም አንጻር አብሮ በመውጣት አብሮ በመግባት በዚህ ረገድ አሁን የበቆሎ ክላስተር፣ የስንዴ ክላስተር፣ የሙዝ ክላስተር ይሄ ከውጤትም አንጻር ካለፈው የተሻለ ውጤት እየተመዘገበ ያለ መሆኑን ማየት የሚቻል ነው የሚሆነው። ግብርና እንግዲህ ስንዴ
አሁን ታጥሮ ከሰፈር ጋር መታጠር አያስፈልግም። እዚህ ሰፈር ላይ ራስን ማጠር አያስፈልግም። በእኛው የራሱ ስንዴ እንዴት እየተመረተ እንዳለ በግልጽ ማሳየት ይቻላል። ጨንቻ ላይ ያለው ስንዴ ቀላል አይደለም። እንደ ሀገር ስንወስድ ከውጭ የሚገባ የስንዴ መጠን ማስቆም በሚያስችል ደረጃ ወደ ማምረት ተገብቷል። ግብርናውን ሜካናይዝድ የማድረግ ስራ በከፍተኛ ሁኔታ እንደ ሀገር ተሰርቷል ማለት ነው። ስለዚህ ለስንዴ ግዢ የሚወጣውን የዶላር ምንዛሪ ማስቀረት ተችሏል ማለት ነው። ለምሳሌ ከኛ አካባቢ አንጻር ሙዝ አንስተን ማየት እንችላለን። በኩታ ገጠም የእርሻ አስተራረስ አርሶ አደሮቹን ሰብሰብ ታደርጋለ፣ እርስ በርስ ኮንትሮል ይደራረጋሉ። ህብረት ስራ አይነት ዩኒየን አይነት ታደራጃል። አርሶ አደሩ አንዱ የአንደኛውን ማሳ ይቆጣጠራል። የምርት መጠኑን ይጨምራል። ውሃ በጋራ የመጠቀም እድል ይኖራቸዋል። በጋራ የመስራት እድል ይኖራቸዋል። ከአንደኛው ሌላኛው ልምድ እንዲወስድ ይደረጋል። ወደ ገበያ ከወሰዱ በኋላ ደግሞ በጋራ የሚቆጥቡበት መንገድ አለ። መጨረሻ ላይ ወደ ዩኒየን የሚቀየርበትና ያ ደግሞ ትልቅ ኢኮኖሚ አቅም የሚሆንበት አሰራሮች የተጀመሩባቸው ቦታዎች አሉ። በቆሎም እንደዚሁ በቆሎ አምራች የሆኑ አካባቢዎች ላይ በስፋት በኩታ ገጠም አስተራረስ ዘዴ እየሄደ ያለበት ያልተለመዱ ከማሾ ጋር ተያይዞ ለምሳሌ ከዚህ በፊት በስፋት እኛ አካባቢ ላይ አልተለመደም። አሁን ግን ቆላማ አካባቢዎች በሙሉ እሱን የለመዱበትና በከፍተኛ ሁኔታ የውጭ ኤክስፖርት ምርት ስለሆነ ትልቅ ዋጋ የሚወስድበት፣ ስለዚህ ኩታ ገጠም የአስተራረስ ስርዓት ወደዚህ ደረጃ የመጣበት መንገድ እንዳለ የሚያሳዩ ነገሮች አሉ። በግብርና ዘርፍ ትልቅ ለውጥ የመጣበት ነው ብሎ መውሰድ ይቻላል። ግብርና ማለት በልቶ የማደር የመዋል ጉዳይ ነው። ስለዚህ ከዚህ አኳያ የምግብ ዋስትናችን ነው ብሎ ግብርናን ማንሳት ይቻላል። ሁለተኛ ደግሞ ሰፊውን የሰው ኃይል ስራ እድል የፈጠረ እንደዚሁም መተዳደሪያው የሆነ ከመሆኑ አኳያ ከስራ እድል ፈጠራው አኳያ ሰፊ ስራ እድል የሚፈጥር ከመሆኑ አኳያ ከዚህ ዘርፍ አኳያ ማየት ይቻላል። ሶስተኛው ደግሞ ኤክስፖርት ብሎ ማንሳት ይቻላል። ሰፊ የአገሪቱ ኢኮኖሚ በኤክስፖርት ከሚገኘው አኳያ የግብርናው ዘርፍ በጣም ትልቁን ስፍራ የሚይዝ ከመሆኑ አኳያ የኤክስፖርቱን ፓርት ወይም የውጭ ግብይት ጋር ተያይዞ ያለውን ጉዳይ ማንሳት ይቻላል። ይሄ ብቻ ሳይሆን ለኢንዱስትሪው ጥሬ ዕቃ የሚያቀርብ ተቋም እንደመሆኑ መጠን በብዛ ኢኮኖሚ በሚተዳደር አገር ውስጥ ግብርና በኢኮኖሚው የድርብርብ ሚና አለው። ይህንን ካለን እንግዲህ ወደ ዞናችን ስንመጣ ዞናችን ሰፊ የመልማት አቅም ያለው ዞን ነው። በተለይ ከሰብል ልማት አኳያ ያለን ውጤታማነት ስንመለከት በአዝሬትና በሆርቲካልቸር ሰብሎች ዞናችን በከፍተኛ ሁኔታ ይታወቃል። ከዚህ ቀደም ግብርና መር ይባልና ለግብርናው ትኩረት ያልተሰጠበት የተሻሻሉ የግብርና አሰራር ስርዓቶች በተገቢ ሁኔታ ያልተዘረጉበት ከስያሜ ያላለፈ የግብርና መር ኢንዱስትሪ ሆኖ ነው ከዚህ ቀደም የነበረውና አሁን ላይ ግን ለግብርናው ልዩ ትኩረት ተሰጥቶታል። ሲሰጥ እንዴት ነው? አንደኛ ቴክኖሎጂ አጠቃቀም ላይ ስር ነቀል ለውጥ ማምጣት ያስፈልጋል በሚል ከሚዘጋጀው ከማሳ ዝግጅት አንስቶ በበሬና በሰው የተመሰረተ የማሳ ዝግጅት አሁን ላይ ሜካናይዝድ ወደ ሆነ ፋርም የተቀየረበትን ሁኔታ በሰፊው መመልከት እንችላለን ማለት ነው። ዞናችን ብንመለከት እንኳን በበቂ ሁኔታ የእርሻ መሳሪያ በሜካናይዜሽን ታግዟል ብለን በተሟላ ሁኔታ አልቋል እንኳን ባንልም በቁጥር ከ80 በላይ የሆኑ ትራክተሮች የእርሻ ማሳ ዝግጅት ላይ ይሰማራሉ። በተለይም ኢንቨስተሮችና በኩታ ገጠም የሚያለሙ አርሶ አደሮች ይህንን የእርሻ መሳሪያ በመጠቀም ማሳቸውን በተገቢ ሁኔታ ማዘጋጀት ችለዋል። ይህ ከፍተኛ ለውጥ በለውጥ መንግስት የመጣ ነው ብለን ማንሳት እንችላለን።
የአስተዳደር ስርዓት ጋር ተያይዞ ያለውን ለውጥ ከእርሻ ዘርፉ አኳያ አሁንም ማንሳት እንችላለን ማለት ነው። ማሳ በወል ይዘጋጃል። በአንድ አካባቢ ጊዜ የሚፈጸም ካላንደር ተዘጋጅቶ በጋራ ማረስና በወሳኝ መልኩ ከአንድ ሳምንት ባነሰ ጊዜ ተመሳሳይ ምርቶችን ኩታ ገጠም በሆነ አስተዳደር ስርዓት የሚሰራው ነገር ስንመለከት እጅግ በጣም ለውጥ የመጣበት ነው። ከአዝርዕት ሰብሎች አኳያ ብንመለከት በቆላ ላይ በተለይ በቆሎ በሰፊው ይለማል። ስለዚህ በቆሎ ፖቴንሻል የሆኑ አካባቢዎች ማንሳት እንችላለን። የሚዘራውን ሰብል በቆሎን ተመሳሳይ ዝርያ በአንድ አካባቢ እንዲሆን ተደርጎ በተመሳሳይ ሰዓት እስከ 3 ቀን ባለው ጊዜ ማሳን በተመሳሳይ የዝርያ አይነት የመሸፈንና እንክብካቤውንም በተሟላ ሁኔታ በጋራ በማድረግ እስከ ምርት የሚሄድበትን ስንመለከት ኩታ ገጠም ማሳ አስተዳደር ስርዓታችን ምን ያህል ውጤታማ እንደሆነ ማየት ችለናል ማለት ነው። ሁለተኛው ቆላ ላይ በሰፊው የሚለማው የኩታ ገጠም እርሻችን ላይ በጣም የተለመደው ቦሎቄ ነው። ቦሎቄ በተመሳሳይ ሁኔታ ቦሮዳን፣ ቁጫ፣ ደራማሎ ድረስ ባሉ ቦታዎች ላይ በከፍተኛ ሁኔታ በክላስተር ይለማል። ይሄንን በተጨባጭ ማየት ችለናል። ምርታማነቱም በተለያየ ሁኔታ በመደበኛ ከሚለማው የአመራረት ስርዓት በከፍተኛ ሁኔታ ለውጥ ያለው መሆኑን መመልከት ችለናል። ጤፍም በመደበኛ ከሚለማው አሁንም የምርታማነት ለውጥ በጋራ በክላስተር ሲያለሙ የመጣውን ለውጥ ስንመለከት እጅግ አበረታች ነው። ከ2 ኩንታል ያላነሰ ለውጥ አሁንም በጤፍ ላይ ሊመጣ ይችላል ማለት ነው። ደጋ አካባቢ ላይ ደግሞ በተለይ በስንዴ ይታወቃል። ደጋው የዞናችን ወረዳዎች ላይ የሚገኘውን የስንዴ ምርት ስንመለከት ሰፊ ሽፋን ያለው ነው። ስለዚህ ስንዴ፣ ገብስ፣ ባቄላና አተር እነኚህ በደጋማው የዞናችን አካባቢዎች በከፍተኛ ሁኔታ የሚለሙ ናቸው። አርሶ አደሩ ወጥ የሆነ ካላንደር በጋራ በመቀናጀት ከእርሻ እስከ ምርት ማሰባሰብ ድረስ በጋራ በመነጋገር ያስከዳቸው ውጤቶች በስንዴም፣ በገብስም፣ በባቄላም፣ በአተርም ከፍተኛ ለውጥ ማምጣት መቻሉን ነው መመልከት የተቻለው። በሆርቲካልቸር ሰብሎች ላይ ተነስተን ሲናይ አሁን በደጋማው አካባቢ ላይ በድቡልቡል ድንች ላይ የመጣው ለውጥ ቀላል የሚባል አይደለም። ምርጥ የሚባል የድቡልቡል ድንች ዘር እዚህ በአካባቢና ከአካባቢ ውጭ በማቅረብ በተመሳሳይ ካላንደር ማሳቸውን እንዲያዘጋጁ እንዲተክሉት እንክብካቤ አድርጎ ምርት እንዲሰበስቡ በማድረግ ለተጠቃሚ ምርቱ በተገቢ ሁኔታ እንዲደርስ በማድረግ ላይ ከፍተኛ አስተዋጽኦ ማበርከት የተቻለ መሆኑን ማንሳት ይቻላል ማለት ነው። አርሶ አደሩ ስልጠና ወስዶ ምርጥ ዘር እንዲያመርት ተደርጓል። ይሄ ማለት ለቀጣይ ምርት ወቅት የዘር ፍለጋ የትም መሄድ ሳያስፈልግ በዞኑ ባሉ እርሻዎች ላይ የተመረተ ለዞኑ በቂ ሆኖ እንዲሁም ለሌሎቹ የክልላችን አካባቢዎችና ለሌሎች የሀገራችን አካባቢዎች እስከ ስራጭ ድረስ መድረስ መቻላችን እጅግ ተስፋ የሚሰጥ መሆኑን ነው ማየት ይቻላል ነው። ድቡልቡል ድንችም በተመሳሳይ ሁኔታ ነው። ዞናችን በፍራፍሬ ሀብት ይታወቃል። እንዲሁም የሆርቲካልቸር ኮሪደር ተብሎ በሀገራችን ከተለያዩ አካባቢዎች ወደ መጀመሪያዎቹ ተርታ ላይ ያለ ነው። የአርባ ምንጭ ሙዝ ሲባል የማይታወቅበት ቦታ የለም።
ስለዚህ አርባ ምንጭ ዙሪያን አርባ ምንጭ ከተማን እንደዚሁም ደግሞ ምዕራብ አባያና ብርብርን ጨምሮ በዚህ ቤልት ላይ የዞናችን ከ75% በላይ የሙዝ ሽፋን አለን ማለት ነው። በዞናችን ከ60 ሺህ በላይ የሙዝ ማሳ አለ። ከዚህ እንግዲህ 75% በላይ የሆነው ማሳ በዚህ ክላስተር ላይ ነው የሚገኘው። ይሄ ክላስተር ከዚህ ቀደም የተለያየ መጠን ያለውን ሙዝ የተለያየ አይነት ዝርያ ያለውን ሙዝ በነበረበት ሁኔታ በመንከባከብ የሚገኝ ምርት ከሚያገኙበት አሁን ላይ አርሶ አደሩን በኩታ ገጠም በድጋሚ የክህሎት ስልጠናዎችን በመስጠት ውጤታማ የሆነ የማሳ አያያዝ ስርዓትን ተከትሎ እንዲመሩት በማድረግ ሙዝ ላይ የመጣው ለውጥ እጅግ በጣም ምርታዊ ነው ብሎ መውሰድ ይቻላል። ከዚህ ቀደም ከ3 እና ከ4 ዓመት በፊት በተለይም ከለውጥ በፊት በነበሩ ጊዜያት ስንመለከት በአንድ ሄክታር ላይ ይገኝ የነበረው ሙዝ ከ150 ኩንታል እስከ 200 ኩንታል ነው የነበረው። አሁን ላይ በሞዴሎች ከ610 ኩንታል በላይ ሙዝ ማግኘት ይችላል። በተሟላ ሁኔታ አጠቃላይ አማካይ ዞናዊ በዝቅተኛ ሁኔታ የሚመረተውንም በከፍተኛ ሁኔታ የሚመረተውን የሙዝ አጠቃላይ ምርታማነትን ሰብሰብ አድርገን አማካይ ስናወጣ እንኳን ከ350 ኩንታል በላይ ነው በሄክታር አሁን እየተገኘ የሚገኘው። ሙዙን የራሱ የሆነ ባውንደሪ ኖሮት የራስ ነው በሚል ይዞታ ላይ አርሶ አደሩ ያምርተው እንጂ ከውጭ ለሚመለከት አካል ትልቅ ፋርም ይመስላል እንጂ የተበጣጠሰ ማሳ አይመስልም። አላማው ይሄ ነው። ስለዚህ በተገቢው ሁኔታ ሰብሰብ ተደርጎ ምርት ማግኘት መቻል ማለት ለውጭ ገበያ ስርዓትም ጭምር እድል የሚሰጥ መሆኑን ነው ማየት ይቻል ነው። ዝርያን ከማሻሻል እንግዲህ ረጅም ጊዜ የቆዩ ዝርያዎችንም በአጠቃላይ ካለው ከማሳ በማንሳት ምርታማ የሆኑ አዳዲስ ዝርያዎችንም ጭምር ወደ ዞናችን ማስገባት ችለናል። ከደጋው አኳያ ደግሞ የጨንቻ አፕል በሚል ይታወቃል። ጨንቻ ላይ እንግዲህ ሰፊ እድሜ ያለው አፕል ሳንጠቀመው ረጅም ጊዜ አልፎብናል። ከኋላ ግን ካወቅን በኋላ ወደ ኤክስቴንሽን ስርዓት ውስጥ ከከተትን በኋላ አርሶ አደሩ ከአንድ አፕል ችግኝ ምን ያህል ፍሬ ያገኛል፣ ገበያ ላይ ያለው ዋጋ ምን ያህል ነው የሚለውን ነገር ስንመለከት ከየትኛውም ሰብል በላይ አዋጪ መሆኑን አርሶ አደሩ ተከትሎ አፕል ላይ በጣም ከፍ ያለ ስራዎችን እየሰራ ይገኛል። የኚህ ስራዎች ደግሞ ጨንቻ ላይ ሳይወስኑ ተመሳሳይ አግሮኢኮሎጂ ባለባቸው ቦታዎች ላይ እንዲሰፉ እየተደረገ ይገኛል። አሁን ላይ በወይና ደጋው አካባቢ ላይ በተለይ የየአካባቢውን ጸጋ ለይቶ መሄድ ተገቢ ከመሆኑ አኳያ አቮካዶ የተዳቀለ አቮካዶ ዝርያዎች በሰፊው ማልማት የሚቻልባቸውን ቦታዎች በጥናት ለይተናል። ነባር አቮካዶዎች ውጤታማ የሆኑባቸው ቦታዎች ላይ አሁን ላይ ከፍተኛ ፍሬ የሚሰጡ በመጠንም በጣም እንደ ቀድሞ በጣም ከፍ የማይሉ ግን ደግሞ ቅርንጫፋቸው ሰፊ ሆኖ አጭር ሆኖ ጊዜም ሳያባክኑ በጊዜ ፍሬ መስጠት የሚችሉ የተዳቀሉ ችግኞችን ማሰራጨትና እንደዚሁ የፍራፍሬ መንደር መስርተን መትከል ላይ በተለይ ከአቮካዶ አኳያ ልዩ ስራዎችን እየሰራን እንገኛለን። አሁን ላይ ደግሞ ቆላው አካባቢ ላይ ብርቱካን ምርትም በተመሳሳይ ሁኔታ የተሻለ ውጤት የሚያመጣ መሆኑን በፓይለት ደረጃ ማየት ችለናል። ይሄንን በምዕራብ አባያ አካባቢና በብርብር ከተማ አካባቢ ያለውን በኢንቨስትመንት ማሳዎችን ላይና በአርሶ አደሮች ማሳ ላይ ያለው የብርቱካን አያያዝ ስርዓትና የሚሰጠው ምርት ተከትሎ ወደ ሁሉም ቦታ ማስፋት መቻል አለብን። ከአዝርዕት ሰብሎችም እነ ሰሊጥን ብንመለከት
የተለያዩ ፖቴንሻል ያላቸው አካባቢዎች ላይ ማምረት ችለናል። ወደ ውጭ እየወጣ ነው የሚገኘው። እንደዚሁም ደግሞ ቦሎቄ ምርትም እንደዚሁ ለውጭ በሚሆን መንገድ ተመርቶ ወደ ውጭ መላክ ተችሏል። አኩሪ አተልም በተመሳሳይ ሁኔታ ወደ ውጭ መላክ በሚያስችል ደረጃ ጥራቱን በጠበቀ ሁኔታ ማምረት ተችሎ አርሶ አደሩ ትላንትና በአካባቢ ገበያ ላይ ሽጦ ተገቢ የሆነ ውጤት ሳያገኝ የቆየበትን ታሪክ ሊያስረሳ የሚችል ስራ እየተሰራ እንደሆነ አጠቃላይ ከውጭ ግብይት ስርዓት ጋር ተያይዞ ያለውን ማንሳት ይቻላል ማለት ነው። ከዚህ በመቀጠል እንግዲህ የቡና ምርትና ምርታማነት ጋር ተያይዞ ያለውንም ጉዳይ ማንሳት እንደ ዞናችን እጅግ በጣም ወሳኝ ነው። በተለያዩ የዞናችን ወረዳዎች ቡና ይመረታል። ምናልባት ለውጭ ገበያ የመቅረብ ደረጃ ላይ ውጤታማነቱ ምን ያህል ነው የሚለውን ነገር መገምገም ይቻላል። ነገር ግን ሁሉም ጋር ይበቅላል፣ ምርትም ይሰጣል። ስለዚህ በዚህ ያለ 24000 ሄክታር በላይ ቡና ነው ያለን። ስለዚህ በሄክታር የሚገኘውን የቡና ምርታማነት ደረጃ ለማሳደግ ቡናም በተመሳሳይ ሁኔታ በኩታ ገጠም አዲሱን ተከላ ወደ ማካሄድ ደረጃ ላይ ደርሰናል። ስለዚህ በስፋት የተተከለ ይገኛል ማለት ነው። ቡና የሚሰጠው ጥቅም ቀላል ስላይደለ በእንስሳት ሀብት ልማትም ከቀንድ ቆጠራ በመሸጋገር በወተትና በስጋ በዶሮና እንቁላል ምርትም ለውጦች ታይተዋል፣ እየሰፉም ይገኛል። በእንስሳት ዘርፍ ላይ አገራችን ኢትዮጵያ እንግዲህ በአፍሪካ የዳልጋ ከብቶች ቁጥር ለምሳሌ አንስተን ብንመለከት አንደኛ ቁጥር ላይ ነው የምትገኘው በአፍሪካ። በዓለምም ከፍተኛ ቁጥር ካለው ውስጥ የምትመደብ ናት። ከ10 በታች ደረጃ የምትይዝ ናት። ነገር ግን ምርታማነት ጋር ተያይዞ የወተት ምርታማነት በከብት ስንመለከት እጅግ የወረደ መሆኑን፣ ስጋም እንደዚሁ ለመብል የሚሆነውን ስጋ ከስጋ ከብት የሚገኘውን መጠን ስንመለከት ይህም ውስንነት ያለው እንደሆነ ተወስዶ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያመጡት ኢኒሼቲቭ አለ። የሌማት ትሩፋት ኢኒሼቲቭ ለ4 ተከታታይ ዓመታት የሚዘልቅ የሌማት ትሩፋት ኢኒሼቲቭ በዞናችን ማዕከል ላውንች ተደርጎ ወደ ስራ ገብተናል። ይሄ ለኛ ልዩ እድል ሰጥቷል። ማየት ያልቻልናቸውን ቦታዎች በተገቢ ሁኔታ ማየት እንድንችል እድል ሰጠ ነው ብሎ ማንሳት ይቻላል። በተለይ በአምስቱ ኮሞዲቲዎች አንደኛው የወተት መንደር ተብሎ የሚጠቀሰው ነው። የውጭ ደም በተለይ ያላቸውና ሰፊ ምርታማነት የሚታወቁ ከብቶች በሁሉም ቤት ላይ በመደዳ እንዲኖሩ በማድረግ የወተት ምርታችንን ከፍ በማድረግ ለአካባቢ ከመውልበት አልፎ ለሌሎች አካባቢዎችን መቅረብ በሚችል ደረጃ መስራት የሚገባ ከመሆኑ አኳያ ሰፊ ስራዎች ተሰርተዋል። ጨንቻ አካባቢ ለዚህ የሚጠቀስ ነው። ጨንቻ ከተማ አስተዳደር በተለይ ጦሎላን ማንሳት እንችላለን። ጦሎላ ላይ የወተት መንደር ከዚህ ቀደም የገቡ ሆልስቴን ፍሬዣ የተባሉ ከብቶች ይሰጣሉ። በተንጠባጠበ ሁኔታ በተለያየ ሁኔታ ይሰጣሉ። ነገር ግን አሁን ላይ ይሄ ፓኬጅ ከመጣ በኋላ በአንድ ቤት ላይ ሊኖር የሚገባ የውጭ ደም ያላቸው የወተት ላሞች መጠን ስንት መሆን አለበት? እሱን እንዴት ነው መንከባከብ የሚቻለው? ምርታማነቱን እስከ ስንት ነው ማሳደግ የሚቻለው የሚለው ነገር በቂ መተማመን ከአርሶ አደሩ ጋር እንዲፈጠር በማድረግ ጦሎላ ላይ ያለውን ወደ ሁሉም ተመሳሳይ አየር ጸባይ ያላቸው አካባቢዎች ላይ እንዲሰፋ የማድረግ ስራ ላይ ሰፊ ስራ ተሰርቷል። ጨንቻ አካባቢ ላይ ሳይታጠር ይሄ ሀሳብ ዲታ መሄድ ነበረበት። ዲታ ላይ ተመሳሳይ ስራዎች እየተሰሩ ናቸው። እያሰፋን እንገኛለን። ወደ ጋጮ ባባም ወደ ቦንኬ ካምባ እነኚህ በጣም በከፍተኛ ሁኔታ በወተት የሚታወቁ ቦታዎች ናቸው። እነኚህ ቦታዎች ላይ በሰፊው ይሄ ስራ ተጠናክሮ እንዲሄድና ቆላውም ጭምር አሁን በዚህ በልዩ ሁኔታ በሆልስቴን ፍሬዣ ከብቶች ላይ ውጤታማነት ላይኖራቸው የሚችሉ ከአየር አኳያ የነበሩትም በአገረሰብ ውጤታማ በሆኑ በአገረሰብ ከብቶችም ጭምር ቦረናን መውሰድ እንችላለን። በእነኚህ ላይ እንዲሰራ በማድረግ ቆላው አካባቢም የወተት ምርታማነት ከፍ እንዲል የሌማት ትሩፋት ኢኒሼቲቭ በወተት መንደር ላይ ሰፊ ስራዎችን መስራት እንደቻለን ማንሳት ይቻላል። ሁለተኛው የስጋ መንደር ነው። የስጋ መንደርን በመለከት እንግዲህ ከብቶቹን
ከፍ ያሉ በበረ ደረጃ ያሉትን ቢፍ ተብሎ የሚጠራውን ስጋ ለማግኘት የሚደረጉ የድለባ ስርዓቶች በተለይ ከስራ ዕድል ፈጠራ ጋር በማስተሳሰር ሰፊ ስራዎች እንዲሰሩ ተደርጓል። አነስተኛ መንዣኪ በግና ፍየልም እንደዚሁ በራሱ ደረጃ ሰፊ ስራ ተሰርቶ ውጤታማ እንዲሆን በሁሉም ቦታዎች ላይ የተሰራ የእንስሳት ምርትና ምርታማነት መጨመር ላይ በተለይ በስጋ ሀብት ላይ የተሰራውን ስራ በከፍተኛ ሁኔታ ማንሳት የሚቻል ነው። ሶስተኛው ዶሮ ነው። ዶሮን በሚመለከት እንግዲህ ከዚህ ቀደም የሚደረጉ ጥረቶች አሉ። ስራ ዕድል ፈጠራ ጋር በማገናኘት የአንድ ቀን ጫጩት አሳድጎ በ45 ቀን ለማሰራጨት የሚያስችሉ ስራዎች በተንጠባጠበ ሁኔታ ከሚሰራበት አሁንም ወደ መንደር በማምጣት በሁሉም ቤት ላይ ዶሮ እንዲኖር ዶሮ ብቻ ሳይሆን የስጋ ዶሮም የእንቁላል ምርትም አብሮ እንዲኖር ተሳስሮ እንዲኖር ከማድረግ አኳያ የተሰራው ስራ በየትኛውም ገበያ ላይ ያለን የእንቁላል እጥረትን የስጋ ዶሮ እጥረትን መቅረፍ በሚችል ሁኔታ የተሰራን ስራ በሰፊው ማንሳት ይቻላል። ለዚህ እንግዲህ በአብዛኛው ከዩኒቨርሲቲ የተመረቁ ወጣቶች በዚህ ስራ ላይ በልዩ ሁኔታ በመሳተፍ ውጤታማ የሆነ ስራዎችን በመስራት ይታወቃሉ። የዩኒቨርሲቲ ተመራቂዎቹ ስራ መንግስት እስከት ብለው ከሚጠብቁበት ከጠባቂነት ተላቀው ገንዘብ ወደሚያትሙበት ደረጃ ወደ ባለሀብትነት የመቀየር ነገሮችም በዞናችን ላይ በከፍተኛ ሁኔታ ሊገኝ ይችላል። ይሄ እንግዲህ ግብርና ስራ ዕድል ፈጠራም ይፈጥራል፣ በሌላ በኩል የኑሮ ማረጋገጥ ስራዎችን ይሰራል፣ ምግብ ዋስትና ማረጋገጥ የሚለውን እውን ያደረገበት ነው ብሎ ማንሳት ይቻላል ማለት ነው። አራተኛው ከአሳ መንደር አኳያ ለማንሳት ነው። አሳ እንግዲህ አባያና ጫሞ ተብሎ ነው ከዚህ በፊት እስከነዘፈኑም ጭምር ብናነሳ የአባያና ጫሞ ጉዳይ የሚታወቀው አብሮ ከአሳ ጋር ተሳስሮ ነው። ስለዚህ ሀይቅ ውስጥ ከሚታወቅበት ወደ ቤት አካባቢ መጥቶ ገንዳ በማዘጋጀት በዛ ገንዳ ላይ የሚፈልገውን አሳ በማስገባት እዛው በማሳደግ በሚፈልገው መጠን ምርት በማግኘት የተመጣጠነ ምግብ የስርዓተ ምግብ ስራዎችንም ጭምር በማሻሻል የሚያመርቱት ደግሞ የኑሮ ዘይቤያቸውን እንዲያስተካክሉትና ከፍ ያለ የኢኮኖሚ ጠባቂነታቸውን ተላቀው ከፍ ያለ ደረጃ ላይ እንዲደርሱ እያደረገ ያለበትን መመልከት እንችላለን። ለዚህም በተለይ በአርባ ምንጭ ዙሪያና በምዕራብ አባያ ላይ ያለው ኤክስፒሪየንስ ወደ ሌሎች ቦታዎች ሊሰፋ እንደሚገባና የተጀመሩ መልካም ጅምሮች እንዳሉ ማንሳት ተገቢ ነው ብዬ ነው።